የዋህም ከሆንክ ጨርቅ የለበሱ የሰው ተኩላዎች አሉ ያታሉሃል ስለዚህ መንቃት አለብህ እሱ እንዲያለ ሆኖ ግን ለተቸገረ ሰው የሚጨክን አንጀት ሊኖርህ አይገባም ለማንም ቢሆን ሩህሩህ መሆን አዛኝ መሆን ጥሩ ነው حتى ነብያችን ان الله كتب الاحسان على كل شيء አሉ حتى ለእንስሳ እንኳን ሳይሆን ወይዛ ቀተልቱም فاحسنوا القتل እንደ ሞት የፈረዳችሁበትን አይጥም ሊሆን ይችላል ባብል ሊሆን ይችላል አታሰቃዩት ቶሎ ግድየሉት አሉ ምን ባብል ኢህሳን ነው ራሱ ርፋርጉት ይሄ ራሱ ትልቅ ሰደቃ ነው ምን ባብል ኢህሳን ነው ወይዛ ዘባህቱም فاحسنوا الذبح ስታርዱም ደግሞ ቢላው ይቆርጣል አይቆርጥም ብላችሁ ፈትሹ አላህ ይህድ አሉ بحضرة الذبيحة ኢማሙ ነወዊ ይሄን ሲሸርሁት በጓለችበት አጠገብ ቢላው እንዳትስሉ አሉ አይወድድም ይጭካን ነው አረመኔነት ነው በጉ ሳይሰማ ወይዛ ዘበቱም ዋሂደተን فلا تذبحوها بحضرة الأخرى ሌላው አያለች አንዷ እዛ አጠገቧ ሆና አንዷን አትረዱ አሉ ምንም ባይነገ ይሄ ምን ባቢል ኢህሳን ተደግነት የመነጨ ነው حتى ይሄ እንኳን ሳይቀር እንኳን ለጎረቤት እንኳን ለሰው ልጅ ይቀርና ለእንስሳ እንኳን ሳይቀር እምትገሉትን ሊበላ የመጣውን እባብ ሲገለው እንግዲህ ልብስህን ያጠፋች አይጥ ሲገላት አታሰቃዩት መግደል ካለባችሁ ቶሎ ግደሉት